ቴሌ ግን ሳታድር ጥቅምት ነው ብርዱ የሚገላት ነበር ብታድር። ደሴ ሳታድር በባጃጅ ኩንትራት ሁሴን መሀመድ የሚባል እሱ በባጃጅ ሸኘልኝ ፋጡማን። ኮምቦልቻ እሷን አሳክምኩኝ። ይሄ ልጅ መጣ። በ3 ቀኑ ጡት ጠባ ባባ። አባቱ የገዛለት የቆርቆሮ ወተት ስለነበር ያችን ዝም ብሎ ባልፈላ ውሃ ይሰጡት ነበር። በአይኑ በአፍንጫው አቧራ ገብቷል። በጣም ጠንካራ ልጅ ነበረ። ገና ከእንትኑ ከራሱ ጀምሮ አቧራው በአፉም በአፍንጫውም ስለገባው አስም ያዘው። አሁን በየ15 ቀኑ ሐኪም ቤት ይገባል። እያፈነው ማለት ነው። በዛ ከተባለ የሚቆየው 1 ወር። እንደዛ ሆኖ ግን ፈጣሪ እኔን ሊያኖረኝ ስላሰበ መጽናኛ ሆነኝ ማለት ነው። ያ ሁሉ ፈተና ሲያልፍብኝ፣ ያ ሁሉ መከራ ሲያልፍብኝ ቤቢ ባይኖር ኖሮ እኔም ላልኖር እችል ነበር ማለት ነው። አላህ በቀን ብቻ ነው ሊወስድ የሚችለው። እዛ ቤት ውስጥ እኔና ቤቢ ተረፍን። በሁለተኛው መሳሪያ እኔና ቤቢ እህቴና የእህቴ ልጅ ተረፍን። ያኛው ተከራይ አንደኛው ተከራይ ደግሞ የነገርኩ አሁን ወልዷል፣ ዲኖ ማለት ነው። ጉዳቱ ግን በጣም ከባድ ጉዳት ነበር። የሞተችው ልጅ በላይ የተጎዳው ያ ነበረ። ጣቱ ሁሉ እስከ መቆረጥ በብዙ ሕክምና ያም ዳነ ማለት ነው። እና ይህ ሁሉ መከራ አሁን የአስናቀ ልጅ አስናቀ ያኔ አልወለደም። ልጅ መውለድ በጣም ይፈልጋል። ባለቤቱ ግን ነፍሰ ጡር ነበረች። የ2 ወር ምናምን አካባቢ ነፍሰ ጡር፣ እንግዲህ የማይታወቅ ነፍሰ ጡር ነው። በ7 ወር ነው አስክሬን የሚወጣው አይደለም። በ7 ወር አስክሬን ስናስወጣ ዘመድ የቀጠርኩበት ቀን እሑድ ቀን የእሷ ወልዲያ ወንድ ልጅ 40 ቀን ክርስትና ነበር። ያንን ስትነግረኝ እንደገና ያንን ሳምንት አሳልፈን ዘመድ ጋር እንደገና ተልኮ እሷ ክርስትናዋን አስነሳች። በእለቱ መነሳት ባለበት ቀን በሳምንቱ የ3ቱም አስክሬን እንደገና እንዲወጣ አደረገ። ይሄን ልበል እንጂ አሁን ሳወራው ቀላል ይመስላል። በሰዓቱ አስክሬን እስከሚወጣ ድረስ ምክንያቱም አይቻለሁ። በጣም አሰቃቂ ነገር። የሰው ልጅ አጽም በጆንያ እንደ እህል ተቆጥሮ አይቻለሁ። እንደ እህል በጆንያ ማለት እና የእኔ ቤተሰቦች እንግዲህ ተመስገንም ቤተሰቤ ነው። አብረን ኖረናል፣ አብረን በልተናል፣ አብረን ጠጥተናል። በቃ ተመስገን። እየሩስ እሸቱ ትባላለች ባለቤቱ። አረብ ሀገር ቆይታ ነው የመጣችው። ከአረብ ሀገር ስትመጣ መስሪያ ፕሪንተር ይዛ መታለ። የከለር ፕሪንተር አስፈላጊ ማቴሪያሎች ይዛ መታለ። እዚህ ሀገሯ ላይ ሰርታ እንዲያልፍላት። ያ ሙሉ በሙሉ በመሳሪያ ወድሟል። እኔና እነሱ እኛ ቤት እና እነሱ ቤት ያለን ሪሌሽን በጣም ክሎዝ ነው። እነሱ እሷ ማርያም ማድረግ ስታስብ እሷ ቤት ጠላው ምኑን ካሪስና ዋና ቤት ነው። እኔ ቤት ዳቦ ይጋገራል። እኔ የሆነ ነገር ካሰብኩኝ እኔ ቤት ምርቃን ካለ ልደት፣ እንደዚህ አንዳንድ ነገሮች ካሉ በጋራ ነው የምናከብረው እና በጣም ነበረ የምንቀራረበው ማለት ነው። እሷ ነፍሰ ጡር ስትሆን በጣም ያማታል። እኔ ቤቢኔ 9 ወር ነው የ8 ወር ነፍሰ ጡር ሆኜ ነው እሷ ነፍሰ ጡር መሆኗን ያወቀችው እና 3 ቀን ነው ሐኪም ቤት የተኛው። ልጅቷም ጡት አልጣለችም ነበር እና አዝዬ ነው ጡት ያስጣልኳት 3 ቀን ሙሉ አዝዬ ማለት ነው። እች ሟቿ ልጄ አዝላ በጣም ነው የምትወዳት። በጣም የሚገርመው ነገር አብላካት ብላ ራሱ ስም ያወጣችላት የኔ ልጅ ናት። ወንዱ ልጅ ራሱ ሳይወለድ ወንዱ ልጅ ነው ወንዱ ልጅ ሳይወለድ ስም አውጥታለታለ የኔ ልጅ ማለት ነው። አሁን የሚጠራው በዛ ነው። በጣም በቃ ነው የምንቀራረበው እና ተመስገን ለእኛ ቤት ወንድምም በቃ አማካሪያችን
እኛ ለሱ ቤት ልክ እንደዛው በጣም ተሳስበን ነው የምንኖረው ማለት ነው። እኔ ስወልድ ባለቤቴ ያላደረገውን ነገር ሁሉ የሚያስፈልገውን ማቴሪያል ገዝቶ ሐኪም ቤት የሚመጣው ከሱ በፊት እሱ ነው እና የሚያስቀና ፍቅር ነበረን። ያሰብነው ምንድነው እሷ 2 ልጅ ልትወልድ ነው፣ 2 ልጅ ሊሆኑ ነው የእሷ የኔ ቤቢ ያለ በቃ መዋላ ህፃናት አደረግ ነው ይሄን ግቢ እንላለን ማለት ነው። እንደዛ ሁሉ ነበረ የምናስበው ማለት ነው። በጣም ከባድ ነው እና አስክሬን እስከሚወጣ ድረስ ሌት ቀን እንቅልፍ የለኝም። እንዴት ሆኖ ነው የሚወጣው? ምክንያቱም ልምድ የለም። እያማከርኩ ያለሁት የሃይማኖት አባቶችን በእስልምናውም በክርስትናውም የሃይማኖት አባቶችን ስናማክር በ7 ወር ነው የሚወጣው፣ ችግር የለውም፣ እንደዚህ ነው ይላሉ። ግን ቀን ሌት ሀሳብ ነው፣ በቃ ጭንቀት ነው። እንዴት አድርገን ወደ ቋሚ ማረፊያቸው አላህ አልፈቀደም አላለልንም። በዛ አይነት ሁኔታ ሞቱ። ክርስትናውም እንደ ክርስትና የሚደረገው ነገር አልተደረገም። ባለቤቴ በዛ ልክ አልተደረገም። የግድ ወደ ቋሚ ማረፊያቸው ደግሞ መሄድ አለባቸው። ሰው በዛ መንገድ ማረፍ ሁሉ እስከሚፈራ ማለት ነው፣ እዛ መቃብር ስላለ። ያ በነገራችን ላይ በጣም ብዙ የቴሌቪዥን ሚዲያዎች ሄደው ቀርጸውታል። በጣም ማመስገን የምፈልገው በዚህ አጋጣሚ ደቡብ ቲቪ ቤቱን አይተው ቀርጸው እኔን የት ናት ያለችው ብለው ስልክ አፈላልገው ኮምቦልቻ መጥተው አጽናንተው ነው የተመለሱት ማለት ነው በሰዓቱ። ሌሎች ሚዲያዎችም አስተላልፈውታል። ኦፊሻል ሚኮ 21 የሚባል ዩቲዩበር እሱም በሰዓቱ መጥቶ መቃብሩ ሳይነሳ ቀርጾታል። ብዙ ሚዲያዎች አይተውታል። ዞሮ ዞሮ የጦርነት አስከፊነት በተለይ ሴቶችና ህፃናትን በእጅጉ ነው የሚበድለው። እኛ ቤት እንግዲህ ስንት የቲም አለ እስቲ ቁጠራቸው። ያስናቃ ልጅ አለ የሚጓጓለት መውለድ፣ በቃ ልጅ መሳብ የሚጓጓው ሳያየው። የተመስገን 2 ልጆች አሉ፣ የኔ ልጅ አለ። 3ቱ ሰዎች ሰርተው ያልጠገቡ፣ ሰርተው ሀገር መጥቀም የሚችሉ፣ ቤተሰብ መጥቀም የሚችሉ ሰዎች ልጆቻቸውን የቲም አድርገው ቀሩ ማለት ነው። እኛም የቲም አቅፈን ቀረን። በጣም የሚያመኝ ነገር ማለት ነው። ቤቢ አድጎ አሁን ምንድን ነው የምለው እላለሁ አንዳንዴ ማለት ነው። አሁን ፈጣን ነው በጣም ቤቢ ማለት ነው። የመቀበል እንትኑ በጣም ፈጣን ነው እና ኬጂዋን አስገብቸዋለሁ። ሰሞኑን ምን እያለ መጣ? የቤተሰብ አባላት ይላል። አባት፣ እናት፣ እህት፣ ወንድም ይላል። ትንሽ ቆየት ብሎ ይሄ ልጅ አባት ማን ነው ሌላኝ ነው። አባት አሟሟቱ፣ አወዳደቁ እዚህ አእምሮዬ ውስጥ አለ። በጭራሽ ልጄ ይህን ነገር አውቆ እና ሰምቶ እንዲያድግ አልፈልግም።